አንዴ የማይሆኑ ነገር ያመጣው እሱ ነው። አሚሩ ስማኝ እስኪ ለምን አንሄድም ከፈለክና አሚሩ ስማኝ አንዴ አሚሩ ስማኝ ለምን አንሄድም ለምን አታሳየኝ ቤት ለምን አንሄድም አሚሩ አንዴ ስማኝ ቤት ለምን አንሄድም አትወስደንም አሚሩ አንዴ ቤት ለምን አትወስደንም አንተ ለመጣላት ነው እንዴ አሚሩ አንዴ ስማኝ ልቀቀው አንዴ ልቀቀው ቤት ለምን አትወስደንም ልቀቀው አንዴ ቤት ለምን አትወስደንም አንዴ አሚሩ ልቀቀኝ ቤት ለምን አትወስደንም አንዴ ልቀቀኝ ስማኝ አንዴ እኔን ስማኝ ለምን ቤት አትወስደንም ስማኝ አንዴ በጸባይ የሚያወራ ልጅ ስላለ ነው እሺ በለኝ አንዴ አሚሩ እሺ በለኝ እኮ አይደለም ለጸብ ነው የመጣው አዎ መጀመሪያ አንተ ከነ ያስከው እኔ እሺ አንተ ልክ ነህ ይኸውልህ ሰምተኛ ታወራለህ እንዴ ሽጉጥ ምናምን ብለህ አንተንም ወሬ እንደማመጥ እሺ እንደማመጥ አሚሩ አንዴ ስማኝ አሚሩ ስማኝ እንደማመጥ አንተንም ደስታንም ያኛው ልጅም የሚጎዳ ልጅ ጀመር አንተ ነው የምታወራው አንተ ለምን ታወራዋለህ እኔ ስለምናውቀው ነው ጓደኛዬ ነው ብዬ ነው ብዙ ነገር አሳልፈናል በዚህ ልክ እንደዚህ ገና ቀን እንዴት ነው የሚያወራው ተው በቃ እኔ እኮ ያስከው ነገር እኔ ያውቃለሁ ጠንቅቄ እሱን ከዚያ ይዘው እንደምንም አታመጣው እሱን ከዚያ ዓለም እንዳትረሳው ይንቃል እንዳትረሳው እሱን ከዚያ ዓለም የሚያስወግድ ነገር እንዲያስኩ እኮ አውቃለሁ ስለዚህ ማለት ይኸውልህ አንተ መሞት ፈልጋል ቆርቆሮ ይዛጁት መሞት ፈልጋል ወንድ አይደላችሁ እንዴ እናንተ መሞት ፈልጋል አሁን ይኸውልህ አሁን እኮ ማለት ነው ብለቀው አናተን በስቶልህ ከዚህ ዓለም ነው የሚገላገለ ስለዚህ ማለት ነው እንደ ጓደኛ ልንገር አይደል ብሳኝ አንዴ ልንገር አይደል አንተንም ደስታንም ከዚህ ዓለም ነው የሚያስወግዳችሁ ይኸውልህ ልንገር አንተንም ስለዚህ የሚያስታውቀው በዚህ ነው ለምን እንዳንተ የተለመነም ሰው የለም ምናምን በቃ ስለዚህ አሚሩ እኛ የለም ነግረነዋል ካንተ ጋር ወሬ የለኝም ነግረነዋል አይደል እንደ ጓደኛ ነግረነዋል አንዴ አልሰማም ብሏል ስለዚህ በቃ ነግረናል እንደ ጓደኛ እሺ ከዚህ በኋላ ግን የሚመጣበት ነገር ራስ ቻለ እስኪ እናንተ ወንድ ከሆናችሁ ሂዱና ያሳያችኋል ምን እንደሆነ እስቲ ያሳየን አንተ ወንድ ከሆን ካንተ አሳየን እሺ እንሂድ አይሆን አንሂድ ቶ አንተ እንሂድ አሳየን ይወጣላትመን ወንድ ከሆነ ምናምን ትላለህ ይኸው ያሳየን አሳየሃለሁ ከፈለክ አሳየሃለሁ ይሄ መሞት የፈለገ ልጅ ነው ለማንኛውም ማለት